ሕግ ባያልፍ ትእዛዝ ባይጥስ ብዙ የሚገዙለት አሉ። ሕግ ቢጥስ ትእዛዝ ቢያፈርስ መጠቀሚያ የነበሩት ሁሉ ጠብ ያነሳሉ። የሚታወቅ ዘንድ አዳምን ከገነት ደው አርደህ አወራርደህ አልበህ ጠጣን፣ አርደህ ብላን፣ አስፍተህ ረደን ብለውታል። ለእኔ ምን ነስቶኝ ምን አጉድሎብኝ እናንተን አርጄ መብላት መጣብኝ? ባላችሁበት አጽንቶ አባስቶ አራብቶ ያኖራችሁ። የተፉትን አለመላስ፣ በሌላ መንገድ አለመንቀሳቀስ፣ ስለትን አለማፍረስ፣ ቀደም ብለው የተመረጡት ሰዎች ከደረሱበት ለመድረስ ተመስገን ብሎ መገስገስ ነው። ከዚያ ቀጥሎ ደግሞ አንደኛው ሀብት ትዕግስት ነው። ትዕግስት አለ፣ ሁሉም አለ። እንኳን ለራስ ለሰው ይተረፋል። ከትዕግስት ቀጥሎ ደግሞ እሺ በጎ ነው። ከእሺ በጎ ቀጥሎ አቂበ ንጽሕና ይላል። አንደበትን ከሐሜት፣ ጉልበትን ከስንፈት፣ ልብን ከትዕቢት፣ እግርን ከዙረት መጠንቀቅ አቂበ ንጽሕና። እስከዚህ ተጊሃ ጸሎት በጅምር ያስፈጽመኝ። አባቶቼ፣ ወንድሞቼ፣ እናቶቼ ከደረሱበት አድርሰኝ። ደካማ ነኝና ኃይል ስጠኝ። ውዱቅ ነኝና አንሳኝ። የተፋሁትን እንዳያስልሰኝ፣ ወደ ጠላሁት እንዳያስመልሰኝ። የሰይጣንን ክንፉን ስበርልኝ። ተጊሃ ጸሎት ይህ ነው። አንድም መስቀል ከባረከው ወንጌል ከሰበከው አንተን ከሚያመልክ ሰው ጨምረኝ። ትልቁ ዘመድ ይሄ ነው።